ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ረዘም ላለ ጊዜ ተለያይተን ቆይተናል። በአንዳንድ ስራዎች ቢዚ ሆኜ ብዙም ቱቶሪያል እየለቀኩላችሁ አይደለም። በዛሬው ቪዲዮ የመጣሁት እንግዲህ ስትራክቸራል ኢኩዌሽን ሞዴል በምትሰሩበት ሰዓት ብዙ ልጆች እንደጻፋችሁልኝ ስትራክቸራል ኢኩዌሽን ሞዴል አሁን ላይ ተማሪዎች ሚዲየቲንግ ቫሪያብል፣ ሞዴሬቲንግ ቫሪያብል፣ ኮንትሮሊንግ ቫሪያብል እየተጠቀሙ ነው። ሪሰርች እየሰሩ ነው። ሪሰርች አድቫንስድ እየሆነ መጥቷል። ጋፕ ለማስፋትም እነዚህ ቫሪያብሎችን ማካተት ግዴታ እየሆነ መጥቷል እና አሞስን በተመለከተ ከዚህ በፊት ቪዲዮዎች ሰርቻለሁ። ስትራክቸራል ኢኩዌሽን ሞዴል በአሞስ እንዴት ይሰራል በተደጋጋሚ በቲክቶክም በዩቲዩብም እንደዚሁም ደግሞ ኢንቦክስ ላይም እየጠየቃችሁኝ ያላችሁት ስትራክቸራል ፒኤልኤስ ስማርት ፒኤልኤስ በመጠቀም ስትራክቸራል ኢኩዌሽን ሞዴል እንዴት ልንሰራ እንችላለን የሚል ጥያቄዎች በተደጋጋሚ መጥተውልኛል። ስማርት ፒኤልኤስን በመጠቀም እንዴት ረን እንድታደርጉ እንደምትችሉ አጠር ባለ ቪዲዮ ላሳያችሁ ነው የመጣሁት። እንግዲህ እንደምታውቀው ስማርት ፒኤልኤስ ከአሞስ በተሻለ በጣም ጥሩ ነው። ፊቸር ጀነሬሽን የሚባል አይነት ቱል ነው። ስማርት ፒኤልኤስ በጣም ቆንጆ ቱል ነው። አሞስ ላይ የማታገኟቸውን ፊቸሮች እዚህ ጋር ታገኟቸዋላችሁ። ጀስት አሁን ለምሳሌ አሞስ በቅርቡ ነው እንጂ ያካተተው ስታንዳርዳይዝድ ኤስአርኤምኤስ የለውም። እንደዚሁም ደግሞ ዲስክሪሚናንት ቫሊዲቲ ሊሰጣቸው አይችልም። አሞስ የብቻ በኤክሴል ነው ካልኩሌት የምታደርጉት። በተለይ እነዚህ ከቨርዥን 23 በፊት የነበሩት ስፔሲስ ቨርዥን 24 በፊት የነበሩት ላይ ከዛ በተሻለ ይህ ስማርት ፒኤልኤስ ኮምፕሌክስ አይደለም፣ ጥሩ ሞዴል ነው። እሱን እንዴት ልትጠቀሙ ትችላላችሁ ነው። እንግዲህ እንደምታዩት ስማርት ፒኤልኤስ ከፍቻለሁ። ስማርት ፒኤልኤስ 4 ነው የምጠቀመው። ስማርት ፒኤልኤስ ከከፈትኩኝ በኋላ ምንድነው የምታደርጉት? ከላይ እነዚህ አማራጮች ታዩዋቸዋላችሁ። ኒው ፕሮጀክት፣ ፒኤልኤስ ስትራክቸራል ኢኩዌሽን ሞዴል፣ ሲቢ ቤዝድ የሚያደርገው ፕሮሰስ ሪግሬሽን፣ እነዚህን ያሳያቸዋል። እናንተ መጀመሪያ ከከፈታችሁ በኋላ ከዛ በፊት ፕሮጀክቱን ስላልጀመራችሁት የምታደርጉት ምንድነው? ኒው ፕሮጀክት የሚለውን ነው የምትመርጡት። ኒው ፕሮጀክት የሚለውን ትመርጣላችሁ። የፕሮጀክቱን ስም ታስገባላችሁ። አሁን እዚህ ጋር ሳምፕል ብዬ ላስገባው። የፕሮጀክት ስም ትሰጣላችሁ። ዘን ይህን አዲስ ፕሮጀክት ክሬት ታደርጋላችሁ። አሁን ምንድነው እዚህ ጋር አዲስ ክሬት ላደረጋችሁት ፕሮጀክት ሁለት ነገሮችን እንድታደርጉ ማሽኑ አማራጭ ይሰጣችኋል። የመጀመሪያው አማራጫቸው ምንድነው? ዳታ አስገባ ነው። እንግዲህ ስማርት ፒኤልኤስ በራሱ ዳታ ክሬት የምታደርጉበት ወርክሽት የለው እንደ ስፔሲስ ወይ እንደ ኤክሴል ወይም ደግሞ እንደ ስታታ እንደዚህ አይነት ነገር የለውም። ምንድነው ያደርገው? ዳታ በኤክሴልም ይኖራችሁ በስታታ አውትፑትም ይኖራችሁ በስፔሲስም ይኖራችሁ ዳታችሁን ወደዚህ እንድታመጡት ኢንቫይት ያደርጋችኋል። ምን ታደርጋላችሁ? ኢምፖርት ዳታ ፋይል የሚለውን ትነኩና ካስቀመጣችሁት ውስጥ ዲስክቶፕ ላይ በቀላሉ ታገኙ ታስቀምጣላችሁ። በስሙ ትፈልጉና ምን ታደርጋላችሁ? ለምሳሌ ሳምፕል ይሄ በስፔሲስ የተቀመጠ ዳታ ነው። ይሄን ዳታ ነው አሁን ልሰራበት የፈለኩት። እሱን ኢምፖርት እንዳደርግልኝ አዘዋለሁ። ፕሮሰስ ካደረገ በኋላ ኢምፖርት ያደርግላችኋል። እዚህ ጋር ኢምፖርት የምትል አማራጭ አለችው። እሷን ክሊክ ስታደርጉት ዳታውን ምን ያደርገዋል? ኢምፖርት ያደርገዋል። ኢምፖርት አድርጎ ከጨረሰ በኋላ ይሄን ዳታ ይሰጣችኋል፣ ምልክት ይሰጣችኋል ማለት ነው። እንደምታዩት 32 ኢንዲኬተርስ ወይም 32 ጥያቄዎች አሉት። 306 ምላሾች እንዳሉት እያሳየኝ ነው። ሳምፕላችሁ 306 ካልነበረ ወይም ደግሞ ኢንዲኬተሮቻችሁ 50 60 ከነበሩ እንደገና ተመልሳችሁ ስፔሲስ ላይ ከፍታችሁ ወይም ደግሞ ኤክሴል ላይ ከፍታችሁ ዳታችሁን አጀስት እንድታደርጉ እድል ይሰጣችኋል ማለት ነው። ከዛ በኋላ አንድ ስቴፕ ወደ ኋላ ትመለሱና አሁንም የሳምፕል የሚለው ፕሮጀክት ስር ክሬት ሞዴል ይላል። ሞዴል እስካሁን አልፈጠርኩለትም። ሞዴል ፍጠርልኝ ትሉታላችሁ። ዘን ሞዴል ታይፓችሁን ትመርጣላችሁ። እንግዲህ ሞዴል ታይፓችሁ ላይ በዋነኝነት ስትራክቸራል ኢኩዌሽን ሞዴል ከሆነ የምትጠቀሙት ፒኤልኤስ ስትራክቸራል ኢኩዌሽን ሞዴል እና ሲቢ ቤዝ ስትራክቸራል ኢኩዌሽን ሞዴል አማራጮች አሉ። እነዚህ ሁለቱን ለይቶ ማወቅ ጥሩ ነው። ፒኤልኤስ ስትራክቸራል ኢኩዌሽን ሞዴል በጣም ጥሩ የሚሆነው መቼ ነው? አንደኛ ዳታችሁ ኖርማሊ ዲስትሪቢዩት ካልሆነ። ፒኤልኤስ ስትራክቸራል ኢኩዌሽን ሞዴል እንደዛ ሲሪየስ አይደለም። ዳታ ኖርማሊ ዲስትሪቢዩት መሆን አለበት። ኖርማሊቲ ቫዮሌት ካደረገ ይሄንን ስትራክቸራል ኢኩዌሽን ሞዴል መስራት አትችልም የሚል አሳምሽን የለውም ፒኤልኤስ ስትራክቸራል ኢኩዌሽን ሞዴል። ሲቢ ላይ ከመጣችሁ ግን ይሄኛው በጣም ክሪቲካል ነው። ዳታው ኖርማሊ ዲስትሪቢዩትድ መሆን አለበት ብሎ የሚያምን አይነት
ሞዴል ነው። እንደዚሁም ደግሞ በተጨማሪ ይሄኛው ሞዴል ቲዮሪ ቴስት የምታደርጉ ከሆነ የሚጠቅማቸው፣ ያኛው ደግሞ ጀስት ፋይንዲንግ አውትፑቱን ብቻ በፕሬዘንት ማድረግ ከፈለጋችሁ ፒኤልኤስ ስትራክቸር ኢኩዌሽን ሞዴል እንጠቀማላችሁ። ሌላው የሲቢ ትልቁ ችግሩ ደግሞ ምንድነው? ላርጅ የሆነ ሳምፕል ሳይዝ ይፈልጋል። ላርጅ የሆነ ሳምፕል ሳይዝ ሊኖራችሁ ይገባል። ፒኤልኤስ ግን ኢቨን በስሞል ሳምፕል ሳይዝ ስትራክቸራል ኢኩዌሽን ሞዴል ራን እንድታደርጉ ሊያግዛችሁ የሚችል ሞዴል ነው ፒኤልኤስ ስትራክቸራል ኢኩዌሽን ሞዴል የምንለው። ሌላው ሲቢ በጣም ኮምፕሌክስ ሚዲዬቲንግ፣ ሞዴሬቲንግ፣ ብዙ ኢንዲፔንደንት፣ ብዙ ኢንዲኬተርስ ሰከንድ ኦርደር ካላችሁ ሲቢዋ ትንሽ ታስቸግራለች። ኮምፕሌክስ ሞዴል ላይ የሚያወጣው አውትፑት ብዙም ታማኝነት ያለው አይደለም። ሰው እንደዚህ አይነት ኮምፕሌክስ ከሆነባችሁ ፒኤልኤስ ስትራክቸራል ኢኩዌሽን ሞዴልን ትመርጣላችሁ ማለት ነው። ለእኔ አሁን ፒኤልኤስ ስትራክቸራል ኢኩዌሽን ሞዴልን እመርጣለሁ። ስም ሰጠዋለሁ፣ ሳምፕል የሚል ስም ትሰጡታላችሁ ማለት ነው። ዘን ክሊክ ታደርጋላችሁ። አሁን ይሄንን ሞዴልን የሚሰራበት ስፔስ ይሰጠኛል ማለት ነው። በዚህ በስተግራ በኩል እንደምታዩት አይተሞቹ አሉ፣ ጥያቄዎች አሉ። ይሄ መሀል ላይ እንግዲህ ሞዴል እንዲሰራበት የተሰጠኝ ስፔስ ነው። ከላይ ብዙ አማራጮች አሉት። ባክ፣ ኮንቨርት አለው፣ ካልኩሌት አድርግልኝ ትሎታላችሁ፣ ሰሌክት፣ ላተንት፣ ኮኔክት፣ እንደዚሁም ደግሞ ድሌት ማድረግ ብትፈልጉ የሆነን በስህተት ድሮ ያደረጋችሁትን ነገር እዚጋ ድሌት የምትለዋን ትመርጣላችሁ። አሁን ላይ ላተንት የሚለውን ልምረጥ እና ላተንት ቫሪያብል ድሮ ላደርግ ነው። እንግዲህ እንደምታውቁት ስትራክቸራል ኢኩዌሽን ሞዴል ላይ ላተንት ቫሪያብል በክብ ነው የሚወከለው። ኦብዘርቭድ ቫሪያብል ደግሞ በአራት ማዕዘን ነው የሚወከለው። ላተንት ቫሪያብል የመጀመሪያው ላተንት ቫሪያብል ኤችኤ ነው። ኤችኤ ብዬ አስቀምጠዋለሁ። ያው እናንተ ላተንት ቫሪያብሎቻችሁን ታውቃላችሁ። ቦታ ትንሽ እንድሰፋልኝ ለማድረግ ሰሌክት የሚለው መርጫ እንቀሳቅሰዋለሁ። ከዛ በኋላ ምንድነው ማደርገው? እነዚህን ነው የምትስቧቸው ኢንዲኬተሮቹን። የኤችኤ ላተንት ቫሪያብል የእሱን ኢንዲኬተሮች ትስባላችሁ። ኤችኤ 1 እስከ 4 ድረስ ማለት ነው። ኤችኤ 1 ኤችኤ አይ ቲንክ 5 ኢንዲኬተሮች ናቸው ያሉት። ኤችኤ እስከ ኤችኤ 5 ድረስ ስባችሁ እዚህ ጋር ታስገቡታላችሁ። ይህን ካደረጋችሁ በኋላ የምታደርጉት ምንድነው? ኢንዲኬተሮቹ በዚህ መልኩ መቀመጥ የለባቸውም። በዚህ መልኩ ካስቀመጣችኋቸው እንግዲህ ፓዙን ስትስሩ በኢንዲኬተሮቹ ጋር አልፎ ሊሄድ ነው። ኢንዲኬተሮቹ አቅጣጫ መምረጥ ይኖርባቸዋል። ምን ታደርጋላችሁ? ደብል ክሊክ ታደርጉና ኢንዲኬተር አላይንመንት ቤት ላድርግልህ ይላችኋል። በቀኝ በኩል ነው ያለው ነው። በግራ በኩል አድርግልኝ፣ ወይ በላይ አድርገው ወይ በታች አድርገው ብላችሁ ትመርጡታላችሁ። አሁን እንደዚህ ካረኩት በኋላ በግራ ይመጣልኛል። ላተንት የሚለውን ድጋሜ ክሊክ ታደርጉና አሁንም ምን ታደርጋላችሁ? ሁለተኛውን ላተንት ቫሪያብል ትስራላችሁ። ሁለተኛው ላተንት ቫሪያብል ስሙ ምንድን ነው? እኔ ጋር ዲቲ ነው። ዲቲ ብዬ አስገባለሁኝ ማለት ነው። ኦኬ ስለው ዲቲ የሚል አንድ ላተንት ቫሪያብል ይሰጠኛል። የዲቲ ኢንዲኬተሮች 4 አሉ። እነዚህ 4ቱን እየሳብኩ ወደ ሞዴሌ ውስጥ አስገባለሁ። ዲቲ 2 ዲቲ 3 ዲቲ 4 እነዚህ ካደረጋችሁ በኋላ አሁንም አላይመንቱን ትመርጡታላችሁ። በግራ በኩል እንዳደርግላችሁ ነው የምታደርጉት። በግራ በኩል አድርግልኝ ትሉታላችሁ። በግራ በኩል ያደርግላቸዋል። አሁን እዚህ ጋር ምን ሆነ ምን ተፈጠረ ማለት ነው። እንደምታዩት የኤችኤ 5ኛውን ኢንዲኬተር የዲቲ አንደኛው ኢንዲኬተር በልጦታል። በዚህን ጊዜ ምን ታደርጋላችሁ? ሰሌክት የምትለዋን ትመርጡና ሞዴሉን ለማስተካከል ከዲቲ 3 ጀምሮ ያለውን ወደ ታች ታንቀሳቅሱታላችሁ ማለት ነው። ኦኬ ከዛ ቦታ እንዲለቅላችሁ ማለት ነው። እዛኛው ላይ ስለተደረበባችሁ ዘንድ ይቺ ዲቲ 1ን ወደ ታች እንዳመጣልኝ ያደርጋለሁ። እሷን ራሷ ኤች5ን ወደ ላይ ወስዳታለሁ። አሁን ሞዴሉ እንዳይደራረብ ያደርገዋል ማለት ነው። በቀላሉ ቪዚብል እንደሆነ ያደርጋቸዋል። በዚህ መልኩ ድሮ ካደረጋችሁ በኋላ አሁን እነዚህ ኢንዲፔንደንት ቫሪያብልስ ናቸው ብላችሁ ብታስቡ ሚዲዬቲንግ ቫሪያብል የሚኖራቸው አሁንም ላተንት ቫሪያብል ክሊክ ታደርጋላችሁ። እዚህ ጋር ሚዲዬቲንግ ቫሪያብል ስማችሁን ታስቀምጣላችሁ። ለምሳሌ የኔ ሚዲዬቲንግ ቫሪያብል አይ ቲንክ ኤስሲ ይመስለኛል። ኤስቢ ክሊክ አደርጋለሁ። ኤስሲኬ ነው። የኤስሲኬ ኢንዲኬተሮችን እየወሰድኩኝ እዛ ጋር አስቀምጣቸዋለሁ። አሁን ሁለተን ወንድሽ ደግሞ እንደምታዩት አያችሁት ፕሮብለም ያመጣል። ምክንያቱም ኤስሲኬቱ ቀድሞ ስላለ ጀስት ኤስሲኬቱን ደግሞ እንደ ፕሮብለም ያስቀምጥላችሁና ግን ቀይ ያበራበታል። የትኛውም ቦታ ላይ አሁን እነዚህ ሙሉ ቀይ የበሩት ችግር እንዳለ ማሳያ ነው። ወደ መጨረሻ ነግራችኋለሁ ብዬ ነው። ይችን ድሌት የምትለዋን ትመርጡና ምን ታደርጋላችሁ? ድሌት አድርግልኝ ትሉታላችሁ። ተመልሳችሁ ሰሌክት ላይ ታደርጉታላችሁ። በስተት የኛውን ከነካችሁት ድሌት ስለሚያደርግባችሁ የሰማያዊ ያበራ ከሆነ ማለት ነው። ዘን ኤስሲኬ 3 አስገባለሁ።
ደብል ክሊክ እያደረጋችሁ ነው የምትስቡት። ስትስቡ 3 ኢንዲኬተሮች ናቸው ያሉት። ሶ አላይመንቱን ለመስራት ክሊክ አደርጋለሁ። አሁን የዚህኛው በግራ በኩል ከሚሆን በታች በኩል ሰፋ ያለ ቦታ ስላለኝ በታች በኩል አፕላይ አድርግልኝ ይለዋለሁ። በታች በኩል ያመጣልኛል። አሁን ዲፔንደንት ቫሪያብል እንዳስገባ አሁን ይሄኛው ሙቭ ማድረግ ከፈለኩ በጣም መሀል ገብቷል ብዬ ካሰብኩ ሆነ አደርጋለሁ። ሰሌክት አድርጌ ሙቭ አደርገዋለሁ እንደዚህ። ዘናውን ላተንት ቫሪያብል ትመርጣላችሁ። አሁንም ዲፔንደንት ቫሪያብል ኤኤስአር አለኝ። አሁን እንደምታዩት እዚህ ጋር ኤኤስአር ብዬ ጽፋለሁ። ስለዚህ ኤኤስአርን ኢንዲኬተሮች አስገባለሁ ማለት ነው። ኤኤስአር 1 እስከ 4 ኢንዲኬተሮች አሉት። ኤኤስአር 1፣ ኤኤስአር 2፣ ኤኤስአር 3 እናንተ ይህን ስትሰሩ ቦታ እንዲበቃችሁ ውበት እንዲኖረው እያደረጋችሁ እያቀናነሳችሁ ትሄዳላችሁ። አሁን እዚህ ጋር ጠበብ ማድረግ እችላለሁ ከፈለኩኝ እንደዚህ ማለት ነው። እንትኖቹ ሞዴሎቹ ጠበብ እያሉ እንዲሄዱ ማድረግ እችላለሁ። ይሄኛው በቀኝ በኩል ይቀመጥ፣ ጥሩ ቦታ ይዟል። አሁን እነዚህ ላተንት ቫሪያብሎች ቀይ እያበሩ ነው፣ ወደ ሰማያዊ መቀየር አለባቸው። ችግሩ ምንድነው ነው? ችግሩ ምንድነው? እነዚህ ዲፔንደንት እና ኢንዲፔንደንት ቫሪያብሉ ስላለየ ኮኔክት ስላልተደረጉ ነው። ይችን ኮኔክት የምትለውን ትመርጡና ከኢንዲፔንደንት ቫሪያብል ወደ ዲፔንደንት ቫሪያብል ድሮ ስታደርጉ አያችሁ አየር ላይ ወደ ሰማያዊ ይቀየራል። ከሁለተኛው ኢንዲፔንደንት ወደ ዲፔንደንቱ ስላለው አሁን ብቻዋን ሚዲየቲንግ ቫሪያብሏ ቀይ አብርታ ቀርታለች። ምንድነው ችግሩ? አሁን ከየትኛውም ላተንት ቫሪያብል ጋር ኮኔክት ስላልሆነች ነው። ከኢንዲፔንደንቶቹ እየተነሳ ወደ ሚዲየቲንጉ ሄዳለሁ። ከዲፔንደንቱ ተነስቼ ከሚዲየቲንጉ ተነስታችሁ ወደ ዲፔንደንቱ ትሄዳላችሁ። ይሄ እንግዲህ ማኑዋሊ ድሮ አደራረጉ አሰራሩን ነው ይሄ የሚያሳያችሁ። አሁን ከዚህ ትቀጥሉና እንግዲህ ወደ ዋናው ስቴፓችሁ ልትሄዱ ነው። ካልኩሌት አድርግልኝ ትሉታላችሁ። ይሄኛው ፒኤልኤስ ስትራክቸራል ኢኩዌሽን ሞዴል አልጎሪዝም እና ቡትስትራፒንግ አለው። ፒኤልኤስ ስትራክቸራል ኢኩዌሽን ሞዴል አልጎሪዝም የምትመርጡት ምን ለማግኘት ነው? እነዚህ የቫሊዲቲ ኬዝ፣ ሪላያቢሊቲ ኬዝ፣ ኮምፖዚት ሪላያቢሊቲ፣ ዲስክሪሚናንት ቫሊዲቲ፣ ሞዴል ፊት የሚሉትን ለማግኘት ፒኤልኤስ ስትራክቸራል ኢኩዌሽን ሞዴል አልጎሪዝምን ትመርጣላችሁ። ክሊክ አደርገዋለሁ። እንደምታዩት ክሊክ አደርገዋለሁ። ካልኩሌት ያደርጋል ማለት ነው። የተወሰነ እንጠብቀዋለን። አሁን እዚህ ጋር የምታገኟቸው አውትፑቶች ምን ምንድን ናቸው የሚለውን በጥንቃቄ ማወቅ አለባችሁ። ስታንዳርዳይዝድ ነው። ስታርት ካልኩሌሽኑን ጀምርልኝ እለዋለሁ። ካልኩሌሽኑን ይጀምራል። እዚህ ላይ በዋነኝነት እዚኛው ላይ የምታገኙት እንዳልኳችሁ እዚህ ጋር የምታገኟቸው አውትፑቶች ቫሊዲቲ ጋር የተያያዙ ነገሮች ናቸው። ቫሊዲቲ ጋር የተያያዙ ናቸው። እነዚህ ፓዝ ኮፊሽንቶች ምናምን አያስፈልጓችሁም። አሁን በዚህኛው እነዚህ አር ስኩዌር የዳታ ኳሊቲውን፣ ኤፍ ስኩዌር ኮንስትራክት አሁን አር ስኩዌር እዚህ ጋር ብትወስዱ እንደምታዩት ነው። የዲፔንደንት ቫሪያብል 0.27 የሚዲየቲንግ ቫሪያብል ኤስሲ 0.18 ነው። አጀስትድ አር ስኩዌር ነው እዚጋ ይሰጣችኋል። ሎው ነው፣ ዝቅተኛ ነው። ይሄ በሌላ ቱቶሪያል ካልመጣሁላችሁ ሰፊ ነው። አክሴፕቴብል ክራይቴሪያውን የት ነው? እነ ኦዚል ምን አሉ? እነ ክሪስዌል ምንድነው ያስቀመጡት? ከ0.5 በታች ከሆነ በጣም ዊክ ነው ያሉ አሉ። ኖ አብዛኛው ፓዝ ሲግኒፊካንት ከሆነ ከ0.1 ጀምሮ አር ስኩዌር አክሴፕቴብል ነው ያሉ አሉ። ሶሻል ሳይንስ ይሄ በጣም በሰፊ ልታነቡት የሚገባ ነገር ነው። ዘን ኤፍ ስኩዌርም ከፈለጋችሁ ይሄው ኤፍ ስኩዌር ይሰጣችኋል። ይህ እንግዲህ አረንጓዴ ቢያበራ ሚኒመም ክራይቴሪያውን አሟልቷል ማለት ነው። ቀይ ካበራ ደግሞ ዳንጀር ውስጥ ነው ማለት ነው። ቁጥሮቹ በራሳቸው ቀይ ያበራል፣ አረንጓዴ ያበራል። ጥቁር ላይ ሲሆን ግን ስቲል አክሴፕቴብል ነው፣ ግን ሳቲስፋይድ የሚያደርግ አይደለም። አሁን ኤፍ ቫሊዩም ከ0.15 በላይ ሲሆን ነው አሪፍ ነው የሚባለው። እንደምታዩት እነዚህ እንግዲህ ከ0.2 በታች አክሴፕቴብል አይደለም። ከ0.02 በታች ጀስት አክሴፕቴብል አይደለም። ምንም አይነት እንትን እንደሌለው ነው ኮንሲደር የሚደረገው። ከ0.2 ጀምሮ እስከ 0.15 ድረስ እንትን ነው ዝቅተኛ ስሞል ቢሆንም ጀስት ኮንሲደር ይደረግ ይችላል ነው። እነዚህ ቫሊዎች በሙሉ በዛ ሬንጅ ውስጥ ስለሆኑ ነው ጥቁር የሆኑት እንጂ ከ0.15 በላይ ቫሊዩ ቢኖራቸው አረንጓዴ ያበራል። ያበቃ በጣም አሪፍ ነው ሪዛልታችሁ ማለት ነው። ሌሎቹ ላይ እናያቸዋለን። ይሄንን ታያላችሁ። ዘን ኮንስትራክት ሪላያቢሊቲ ኤንድ ቫሊዲቲ እቺ ዋና ፓርታችሁ ነች። እዚሽ ጋር እንግዲህ ሪላያቢሊቲ የዳታ ሪላያቢሊታችሁን፣ ኮምፖዚት ሪላያቢሊቲ፣ አቨሬጅ ቫሪያንስ እነዚህን ማለትም ይሄ ኮንስትራክት ቫሊዲቲ የምንለው ማለት ነው። እሱን ያመጣላችኋል። አያችሁ እንግዲህ ኤዲቲ፣ ኤስአር የላተንት ቫሪያብሎቹ በሙሉ ክሮምባች አልፋ፣ ኮምፖዚት ሪላያቢሊቲ አለ። እንደዚህ ደግሞ አቨሬጅ ቫሪያንስ ኤክስትራክት አለ።
አሁን አረንጓዴ ያበራበት ቦታ በሙሉ ምንድነው አክሴፕቴብል ነው። ክሮምባች አልፋም ጊዜም ከ0.7 በላይ ከሆነ አክሴፕቴብል ነው። ኮምፖዚት ሪላያቢሊቲም እንደዛው አቨሬጅ ቫሪያንስ ኤክስትራክተም ከ0.5 በላይ ከሆነ አክሴፕቴብል ነውና እንዳለ ሁሉም ላይ ምን አድርጓል? አረንጓዴ አብርቷል። እዚህ ጋር ግን ቀይ ያበራል። ማን ነው? ክሮምባች አልፋ የኤስሲ የሚዲየቲንግ ቫሪያብሉ ክሮምባች አልፋ ከ0.7 በታች ስለሆነ ሬድ ላይን ነው እዚህ ጋር ተጠንቀቅ እያላችሁ ነው። ስለዚህ ይሄ ሪላያቢሊቲውን አላሟላም ማለት ነው። ይሄ ዳታ ነው በዋነኝነት። ከዛ ቀጥሎ ዲስክሪሚናንት ቫሊዲቲያቸውን ነው የምታዩት። ዲስክሪሚናንት ቫሊዲቲ ማለት ምን ማለት ነው የሚለውን አሁንም በሌላ ቱቶሪያል ካልመጣሁበት አይሆንም። ኦልሬዲ እንደምታዩት ወደ 14 ደቂቃ ነው እስካሁን ድረስ ጋር የተቀረጸው። ዲስክሪሚናንት ቫሊዲቲያቸውን በሁለት መንገድ ነው የምታዩት። ኤችቲኤምቲ አለ። ይሄ በጣም ቤስት የሚባለው ነው። ኤችቲኤምቲ እንደምታዩት ሁሉም አረንጓዴ ነው የሚያበራው። ኤስአር ከዲቲ ጋር ያለው፣ ኤችኤ ከዲቲ ጋር ያለው፣ ኤስሲ ከዲቲ ጋር ያለው እርስ በርሳቸው ያላቸውን ኮሪሌሽን ወስዶ እንግዲህ ዊዝን አክሴፕቴብል ሬንጅ ነው ብሎ አረንጓዴ ሰጥቷችኋል። አክሴፕቴብል ሬንጁ የትኛው ነው፣ ዳንጀር የሚባለው የትኛው ነው የሚለው እነሱን በደንብ እያነበባችሁ ልትሄዱ ይገባችኋል። ሌላው የነ ፎርኔል ነው። ፎርኔል አሁንም ዲስክሪሚናንት ቫሊዲቲ የእነሱ ክራይቴሪያ ያለ ስቲል ከ0.9 በታች ከሆነ አክሴፕቴብል ነው በሚለው አርጊመንት ስቲል ነው አክሴፕቴብል ነው። ግን ከዛ ይልቅ ይሄ ከአቬሬጅ ቫሪያንስ ኤክስትራክት ስኩዌር ሩት በታች ከተቀመጠ ዲስክሪሚናንት ቫሊዲቲውን ሳቲስፋይድ ያደርጋል የሚለው አርጊመንት የተሻለ ነው። ኮሊኒያሪቲ እዚህ ጋር ማየት ትችላላችሁ። ኦልሬዲ ሁሉም እዚህ ጋር አክሴፕቴብል ነው። ኮሊኒያሪቲን በምታዩበት ጊዜ ክሮስ ሎዲንግ ማለት በእያንዳንዱ አይተም መካከል ያለውን ኮሪሌሽንም ቼክ የምታደርጉበት ነው ይሄኛው። ይህን ካደረጋችሁ በኋላ እነዚህ ሪዛልቶቻችሁን ከወሰዳችሁ በኋላ አንዴ እንዴት ኮፒ ፔስት እንደምታደርጉ ላሳያችኋል። ለምሳሌ አር ስኩዌሩ መውሰድ ብትፈልጉ ያው እዚህ ጋር ኮፒ ቱ ኤክሴል ኦር ወርድ የሚለውን ትጠቀሙና ኮፒ አድርጋችሁ ጀስት ወስዳችሁ ወርድ ላይ ማስቀመጥ ነው። የእነዚህኞቹንም ለምሳሌ የሪላያቢሊቲውን ኬዝን ብትፈልጉ እንደዛው ቻት ኮፒ ቱ ኤክሴል ኦር ወርድ የምትላለች እሷን ትጠቀማላችሁ። ይህን ካደርጋችሁ በኋላ ወደ ኋላ ተመልሳችሁ ሌላ ካልኩሌሽን ትሰራላችሁ። ለፓዝ ኮፊሽንታችሁ ካልኩሌት ትሉታላችሁ። ቡትስትራፒንግ በ5000 ካልኩሌት እንዳደረገው በዲፎልት 5000 ነው የሚያስቀምጠው። ስታርት ካልኩሌሽን ትሉታላችሁ። ካልኩሌሽኑን ይችኛዋ ትንሽ ሰዓት ያዝ ልታደርግባችሁ ትችላለች። በተለይ ኢንዲኬተሮቻችሁ በጣም ብዙ የሚሆኑ ከሆነ ማለት ነው የተወሰነ ሰዓት ያዝ ያደርጋል። ይሄንን ካልኩሌት ታደርጋላችሁ፣ ታግሳችሁ ትጠብቁታላችሁ ማለት ነው። ቡትስትራፒንግ ላይ እንግዲህ የሚመጣላችሁ አውትፑት ምንድን ነው? የመጀመሪያው ዳይሬክት እና ኢንዳይሬክት ኢፌክት ነው የሚያሳያችሁ ፓዝ ኮፊሽንት። ያ ፓዝ ደግሞ ሲግኒፊካንት ነው አይደለም። በነገራችን ላይ ስማርት ፒኤልኤስ በጣም ደስ የሚል ነው። እዛው እንትኑ ላይኑ ላይ ከፈለጋችሁ ሲግኒፊካንት ቫሊዩን እንዳስቀምጥላችሁ ማድረግ ትችላላችሁ። ያ ሲግኒፊካንት ነው ወይ ኢንሲግኒፊካንት ነው? አድጀስትድ አር ስኩዌር ቫልዩ ይሰጣችኋል፣ አር ስኩዌር ቫልዩ ይሰጣችኋል። እነዚህን ያደርግላችኋል። እንግዲህ ከ5000 በ5000 ሳምፕል ነው እያደረግን ያለ ነው። ቡትስትራፒንጉ 4500 4700 5000 እስከ 4900 ኦልሞስት ጨርሷል። 4996 5000 ላይ ከገባ በኋላ ይጨርሳል። በዚህ መልኩ አድርጋችሁ አውትፑታችሁን ይሰጣችኋል ማለት ነው። የተወሰነው ነው እንግዲህ ማሽን ነው መታገስ ይኖርብናል አውትፑታችንን እስከሚሰጠን ድረስ። ከዛ በፊት ኮንፊርማቶሪ ፋክተር ሎዲንግ ሳላሳያችሁ ቀረው። ኦኬ እንዳምጥቻ አሳያችኋለሁ። እንግዲህ ራሱ ውጤቱን እስካልሰጠን ድረስ እኛ ምንም ልናደርገው አንችልም። የራሱን ስራ ጨርሶ ራሱ ነው የሚሰጠን። ከዛ በኋላ አውትፑቱን እንዴት ኢንተርፕሬት እንደምታደርጉት ይሄንን አይተን በሌላ ቪዲዮ እንገናኛለን። ሰብስክራይብ ያደረጋችሁ ሼር ያደረጋችሁ ለጓደኞቻችሁ ዩቲዩብ ቻናሉ ተደራሽ እንዲሆን ብታደርጉት አሪፍ ነው። በጋራ እናድጋለን። በእርግጥ የተወሰነ ጊዜ እኔም የራሴ ትምህርት ላይ ስለነበርኩኝ ቻናሉን ተውት አድርጌው ቆይቻለሁ። ኦኬ አሁን ሪዛልቱን ሰጠን። ምን እንለዋለን? ኦፕን ፉል ሪዛልት የምትለዋን ክሊክ እናደርግና ሙሉ ሪዛልቱን እንዲሰጠን እናደርጋለን። እነዚህ ፊገሩ ላይ ግራፉ ላይ የምናያቸው ነገሮች አሁን የመምረጥ ስልጣኑ የኛ ይሆናል ማለት ነው። አሁን ስትራክቸራል ሞዴል የምትለው ላይ መጣችሁ። ስትራክቸራል ሞዴል እያሳየ ያለው ፒ ቫልዩ ነው። ሞዴል ኮንስትራክት አር ስኩዌር ነው እያሳየ ያለው። እዚህ ጋር
ከፒ ቫልዩ ይልቅ ፓስ ኮፊሸንት ኤንድ ፒ ቫልዩ አሳየኝ ብትሉት አያችሁት ፓስ ኮፊሸንቱ ከኤችኤ ወደ ኤስአር ያለው ፓስ ኮፊሸንት ሲግኒፊካንት ቫልዩን ይሰጣቸዋል። ከኤችኤ ወደ ዚህኛው ያለውን ወደ ኤስሲ ያለውን ኮፊሸንት እና ሲግኒፊካንስ ይሰጣቸዋል። አያችሁ ሁሉም ሲግኒፊካንት ናቸው ማለት ነው። ሁሉም ሲግኒፊካንት ናቸው። እዚህ ጋር ደግሞ አር ስኩዌር ነው ያስቀመጠላችሁ። ከፈለጋችሁ ኮንስትራክት የሚለው ላይ አጀስትድ አር ስኩዌርን ልትመርጡ ትችላላችሁ። ኮምፖዚት ሪላያቢሊቲ ኤቪኢ ጀስት አር ስኩዌር አጀስትድን ብመርጥ አሁን እኔ እነዚህ አር ስኩዌር አጀስትድን ሰጥቶኝ ያስቀምጥልኛል ማለት ነው። ፓስ ኮፊሸንት የሚለው ላይ ክሊክ ታደርጋላችሁ ከፊገር ውጭ ያለውን ነገር ለማወቅ ማለት ነው። እንግዲህ እዚህ ጋር ፓስ ኮፊሸንት ላይ ትገቡና ቴብል ይሰጣቸዋል። ያ ቴብል ሰጠን። ያው እዚህ ጋር እንግዲህ ዲቲ ወደ ኤስአር ያለው ኤስቲሜሽን ቫልዩ ይሄ ነው፣ ቲ ቫልዩ ይሄ ነው፣ ፒ ቫልዩ ይሄ ነው። እዚህ ጋር እንደምታዩት እንግዲህ 1 2 3 4 አምስቱም ፓዞች ምንድን ናቸው? ሲግኒፊካንት ናቸው። አምስቱም ፓዞች ከሁለቱ ኢንዲፔንደንቶች ወደ ዲፔንደንቱ ከሁለቱ ኢንዲፔንደንቶች ወደ ሚዲየቲንጉ 4 ከሚዲየቲንጉ ወደ ዲፔንደንቱ አምስቱም ፓዞች ዳይሬክት ፓዞች ሲግኒፊካንት ናቸው። ኢንዳይሬክት ኢፌክቱን ስታውስ ቶታል ኢንዳይሬክት ኢፌክት አለ፣ ስፔሲፊክ ኢንዳይሬክት ኢፌክት አለ። እናንተ ማየት ያለባችሁ ስፔሲፊክ ኢንዳይሬክት ኢፌክት ነው። ስፔሲፊክ ኢንዳይሬክት ኢፌክት ላይ ክሊክ ታደርጋላችሁ። አይ ቲንክ ቪዲዮ የምቀርጽበት ኮምፒውተሩን ቢዚ ያደርገው ይመስለኛል። ሶ ኢንዳይሬክት ኢፌክት ሪፖርት ማድረግ ስትፈልጉ ደግሞ ይህን ስፔሲፊክ ኢንዳይሬክት ኢፌክት የሚለውን ክሊክ አድርጋችሁ ያመጣላችኋል ማለት ነው። ያው እዚህ ጋር እንግዲህ ሁለቱ ኢንዲፔንደንቶች አሉ፣ መሀል ላይ ሚዲየቲንግ አለ። ዲቲ ስሩ ኤስሲ ወደ ኤስአር ያለው ኢፌክት ምንድነው? ፒ ቫልዩ ጋዝሽ ላይ እንደምታዩት ሲግኒፊካንት ነው። ያ 0.035 ከ0.05 በታች ስለሆነ ሲግኒፊካንት ነው። ኤችኤ ስሩ ኤስሲ ኦን ኤስአር ያለው ሲግኒፊካንት ነው። እነዚህ ናቸው በጣም ጠቃሚ የእናንተ ጠቃሚ የሚባሉት እዚህ በቡትስትራፒንግ አናላይሲስ ወይም ካልኩሌሽን ጊዜ። በሌላ ቪዲዮ እንገናኛለን። መልካም ቆይታ ይሆንላችሁ። ሰብስክራይብ አድርጉት። እንደዚሁም ባስቀመጥኩት ስልክ ኢሜይል ልታገኙ ትችላላችሁ ከፈለጋችሁ። Thank you.